ሰላም ጤና ይስጥልን ክብራትና ክብራን የጊቤ ሚዲያ ተከታታዮች የሰዓቱ መረጃዎች ይዘንላችሁ ቀርበናል። ከመረጃዎቹ ጋር ነቢያት ሙላት አብሬያችሁ ቆያለሁ። በቅድሚያም አጫጭር መረጃዎችን በሰባተኛው ጠቅላላ ምርጫ እስከ ምሽት 2 ሰዓት ድረስ 40 ሚሊዮን የሚሆኑ መራጮች ድምጽ መስጠታቸውን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። በኢትዮጵያ ለሰባተኛው ሀገራዊ ምርጫ የተከናወነው ሂደት በስኬት መጠናቀቁን የመንግስት ኮሚኒኬሽን አገልግሎት ገለጸ። ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት ከእንጦጦ ቀጨኔ መድኃኔዓለም የሚዘረጋውን የመልሶ ማልማትና የወንዝ ዳርቻ ልማት ፕሮጀክት በይፋ አስጀመሩ። በደቡብ ሱዳን አዲስ ግዙፍ የነዳጅ ማከማቻ ተገኘ። አሜሪካ ከሶማሌላንድ ጋር ያላትን የሁለትዮሽ ግንኙነት ለማጠናከር ፍላጎት እንዳላት የሚጠቁም ዘገባ ለኮንግረስ ቀረበ። የኢራኑ ፕሬዝዳንት መልቀቂያ ማቅረባቸው ተሰምቷል። በቅድሚያ ወደምንመለከተው መረጃ ስናልፍ በሰባተኛው ጠቅላላ ምርጫ እስከ ምሽት 2 ሰዓት ድረስ 40 ሚሊዮን የሚሆኑ መራጮች ድምጽ መስጠታቸውን የኢትዮጵያ ብሔራዊ ምርጫ ቦርድ ገለጸ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛውን ጠቅላላ ምርጫን በተመለከተ የቦርዱ ሰብሳቢ ወይዘሮ ሜላተወርቅ ኃይሉ መግለጫ ሰጥተዋል። በመግለጫቸውም በዕለቱ በጸጥታ ምክንያት ሳይከፈቱ የቀሩ ምርጫ ጣቢያዎች ባሉበት መሆናቸውን ገልጸው የምርጫ ሂደቱ ተጀምሮ ከተቋረጠባቸው አካባቢዎች መኮሳችና ቀርሳ የምርጫ ክልሎች ባሉበት ይገኛሉ ብለዋል። በአንጻሩ በኩታበር የምርጫ ክልል የሚገኙ 19 የምርጫ ጣቢያዎች ውስጥ 15ቱ ጣቢያዎች ላይ ድምጽ መስጠት መቻሉን ገልጸዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ዋና ሰብሳቢ ወይዘሮ ሜላተወርቅ ኃይሉ ትላንት ግንቦት 24 ቀን 2018 ዓ.ም ማለዳ 12 ሰዓት ጀምሮ የተከናወነውን ሰባተኛ ጠቅላላ ምርጫ እስከ ሌሊት 6 ሰዓት ከዛም አልፎ በምርጫ ጣቢያ የሚገኙ መራጮች ድምጽ ሰጥተው እስኪያጠናቅቁ ድረስ ምርጫ የተከናወነ እንደነበር ጠቁመዋል። እስከ ምሽት 2 ሰዓት ድረስ በተሰበሰበ መረጃ 40 ሚሊዮን የሚጠጉ መራጮች ድምጽ መስጠታቸውንም ዋና ሰብሳቢዋ ገልጸዋል። ይህ ቁጥር በቤንሻንጉል ጉሙዝ ክልል ዘልማምና ዳል አካባቢ የኔትወርክ ችግር በመኖሩ ምክንያት መረጃ አለመሰብሰቡንም ተናግረዋል። ከምርጫ ጋር በተያያዘ ሌላ መረጃ በኢትዮጵያ ለሰባተኛው ሀገራዊ ምርጫ የተከናወነው ሂደት በስኬት መጠናቀቁን የመንግስት ኮሚኒኬሽን አገልግሎት ገለጸ። አገልግሎቱ ባወጣው መግለጫ እንዳስታወቀው ኢትዮጵያውያን የሀገራቸውን የዲሞክራሲ ስርዓት ለመገንባትና በግልጽነት ለመምረጥ ያሳዩትን ተነሳሽነት ታሪክ የሚዘክረው ነው ብለዋል። ከ54 ሚሊዮን በላይ ዜጎች ተመዝግበው በነቂስ በመውጣት ከንጋት እስከ ሌሊት በረጅም ሰልፍ ድምጻቸውን የሰጡበት ይህ ምርጫ የሀገር ወዳድነትና የላቀ ገጽታን ያንጸባርቃል ብለዋል። ምርጫው እንዳይካሄድ በውጭና በውስጥ ኃይሎች የተለያዩ እንቅፋቶች ቢፈጠሩም የኢትዮጵያውያን የጋራ አቋም ግን እነዚህን መሰናክሎች ሁሉ በመሻገር ዲሞክራሲያዊ ሂደቱን በስኬት እንዲጠናቀቅ አስችሏል የተባለው የኢፌዴሪ መንግስት ኮሚኒኬሽን አገልግሎት በምርጫው ሂደት ለተሳተፉ ዜጎች፣ ለጸጥታ አካላት፣ ለመገናኛ ብዙሃን እንዲሁም ለምርጫ አስፈጻሚዎች ምስጋናቸውን አቅርበዋል። ኢትዮጵያውያን መርጠዋል፣ ኢትዮጵያም አሸንፋለች ሲሉም በወቅታዊ መግለጫቸው አስታውቀዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት ከእንጦጦ እስከ ቀጨኔ መድኃኔዓለም የሚዘረጋውን የመልሶ ማልማትና የወንዝ ዳርቻ ልማት ፕሮጀክት በይፋ አስጀምረዋል። ይህ ፕሮጀክት ሀገራዊ ምርጫውን ተከትሎ የልማት ስራዎች ሳይስተጓጎሉ እንደሚቀጥሉ የሚያሳይ ጠንካራ ምልክት መሆኑን ጠቅላይ ሚኒስትሩ ገልጸዋል። በጠቅላላው 22.25 ኪሎ ሜትር ርዝማኔ የሚሸፍነው ይህ የአረንጓዴ ልማት ስራ የተራቆቱ አካባቢዎችን ወደ አረንጓዴ ስፍራዎች በመቀየር ዘመናዊ የአፈር ጥበቃና የወንዝ ማጣራት ስራዎችን ያካተተ ነው የተባለው። ከዚህም በተጨማሪ ፕሮጀክቱ የፍራፍሬ ፓርኮች፣ የእግር ጉዞና የብስክሌት መንገዶችን በማካተት የከተማዋን ገጽታ የሚያድስና ለመዲናዋ ነዋሪዎችም ምቹ የሆነ አካባቢን የሚፈጥር መሆኑ ተነግሯል። የዚህ ፕሮጀክት ይፋ መሆን የሀገራዊ እድገት፣ የአካባቢ ጥበቃና የከተማ እድሳት በተግባር የታየበት ስኬታማ ምዕራፍም ተደርጎ ተወስዷል የተባለው። ጊቤ ሚዲያን የተከታተላችሁ ትገኛላችሁ። መረጃዎቻችን እንደቀጠሉ ይገኛሉ። ደቡብ ሱዳን አዲስ ግዙፍ የነዳጅ ክምችት አገኘች። ደቡብ ሱዳን በፖሎቾ የነዳጅ ማውጫ ቀጠና ብሎክ 3 እና 7 ውስጥ በሚገኘው አልናህል በተባለ ስፍራ ሌላ አዲስ የነዳጅ ክምችት አግኝታለች። ይህም ለሀገሪቱ የኢነርጂ ዘርፍ ትልቅ ተስፋን የሰነቀ መልካም እድል መሆኑ ተገልጿል። በአካባቢው ከሚገኙት የነዳጅ ጉድጓዶች መካከል አንዱ በአሁኑ ወቅት በቀን ወደ 5440 በርሜል ድፍድፍ ነዳጅ እያመረተ የሚገኝ ሲሆን ይህ አዲሱ ግኝት ደግሞ በአሁኑ ወቅት በቀን 100,000 በርሜል ገደማ የሆነውን የሀገሪቱን አጠቃላይ የነዳጅ ምርት ይበልጥ ያሳድገዋል ተብሎ ይጠበቃል።
አሜሪካ ከሶማሌላንድ ጋር ያላትን የሁለትዮሽ ግንኙነት ለማጠናከር ፍላጎት እንዳላት የሚጠቁም ዘገባ ለኮንግረስ ቀረበ። አሜሪካ በምስራቅ አፍሪካ ቀጠና የጸጥታና የስትራቴጂክ ጥቅሞቿን ለማስጠበቅ ከሶማሌላንድ ጋር ያላትን የሁለትዮሽ ግንኙነት ለማሳደግ እየሰራች መሆኑን ለሀገሪቱ ኮንግረስ በቅርቡ የቀረበ አንድ ዘገባ አመላክቷል። የአሜሪካ የውጭ ጉዳይ ሚኒስትር ባዘጋጀው በዚህ ዘገባ አሜሪካ የሶማሊያን ሉዓላዊነትና የግዛት አንድነት እንደምትገነዘብ በግልጽ አስቀምጧል። ሆኖም ከሶማሌላንድ ባለስልጣናት ጋር ገንቢና አወንታዊ ግንኙነት እንዳላት በመግለጽ በቀጥታ ተጨማሪ የትብብር መስኮችን ለመፈተሽ ፍላጎት እንዳላትም አስታውቋል። ዘገባው ሶማሌላንድ በቀይ ባህር ኮሪደር የጸጥታ ጥበቃ ረገድ ያላትን ወሳኝ ሚና የጎላ መሆኑንም ይገልጻል ተብሏል። በመጨረሻ በምንመለከተው መረጃ የኢራኑ ፕሬዝዳንት የስራ መልቀቂያ ማቅረባቸው ተሰማ። የኢራኑ ፕሬዝዳንት መሱድ ፔስኬሻን ለሀገር የበላይ መሪ ጽህፈት ቤት ይፋዊ የስራ መልቀቂያ ደብዳቤ ማስገባታቸው ለጉዳዩ ቅርብ የሆነ ምንጭ ለኢራን ኢንተርናሽናል ገልጿል። እሁድ ዕለት በተላከው በዚህ ደብዳቤ ላይ ፕሬዝዳንቱና መንግስታቸው በሀገሪቱ ዋናና ወሳኝ የውሳኔ አሰጣጥ ሂደት ውስጥ ሙሉ በሙሉ መገለላቸውን ፔስኬሻን አጽንኦት ሰጥተውበታል። በተፈጠረው ክፍተት የእስላማዊ አብዮታዊ ጥበቃ ጦር ውስጥ ያሉ ጽንፈኛ አጀንዳዎች የሀገሪቱን ጉዳዮች እንዲቆጣጠሩ እድል እንደሰጣ ምንጩ ጠቁሟል። ፕሬዝዳንቱ አክለውም በእንዲህ ያለ አስቸጋሪ ሁኔታ ውስጥ መንግስትን መምራትም ሆነ ህጋዊ ኃላፊነታቸውን መወጣት እንደማይችሉ በመግለጽ በአስቸኳይ ከስልጣናቸው ለመልቀቅ መጠየቃቸውን አስታውቀዋል። የበላይ መሪው ሞጅታብ ካሚኒ የፕሬዝዳንቱን መልቀቂያ ይቀበሉት አይቀበሉት እስካሁን ግልጽ አልሆነም። የደብዳቤው ይዘት ግን በከፍተኛ የስልጣን እርከን ላይ ታይቶ የማይታወቅና ትልቅ የሆነ የስልጣን ክፍፍል መኖሩን በግልጽ ያሳያል ተብሏል። ይህ ክስተት የመጣው በመንግስትና በእስላማዊቷ ሪፐብሊክ ወታደራዊ ደህንነት ተቋማት መካከል ለወራት የዘለቀው ውጥረት ከተቀሰቀሰ በኋላ ነው። ኢራን ኢንተርናሽናል ቀደም ሲል እንደዘገበው የእስላማዊ አብዮታዊ ጥበቃ ጦር የፕሬዝዳንቱን በርካታ ስልጣኖች ደረጃ በደረጃ በመገደብ ቁልፍ የመንግስት አካላትን በቁጥጥር ስር አውሏል ተብሏል። ከጊቤ ሚዲያ የመራረጥንላችሁ መረጃዎች እነዚህ ነበሩ። ስለተከታተላችሁን ከልብ እናመሰግናለን። ጊቤ ሚዲያ ለተሻለ ነገ እንሰራለን።